በዚህ ክፍል አርትወርክ ወይም ፊል ኤንድ ከት እንዴት እንደምንሰራ በሲቪል 3ዲ የምናይ ይሆናል። አርትወርክ ከመስራታችን በፊት ኮሪደራችን እና ሳምፕል ላይናችንን በትክክል ማስቀመጣችንን ማየት አለብን። እዚህ ጋር ፕሮስፔክተር ላይ እንገባና የኮሪደራችንን ፕሮፐርቲ እናያለን። ከሰርፌሱ ጋር መናበቡን ቼክ አድርገን መምጣት አለብን። ኮሪደራችን እዚህ ጋር አለ። የኮሪደራችን ኔምም አለ። ፓራሜትሩን ብናይም እዚህ ጋር ሲምፕላችን አለ ማለት ነው። ታርጌት ሰርፌሳችን ጂኢ ይላል። ሰርፌሳችን ራሱ መሆኑን ቼክ እናደርጋለን። ካልሆነ እንመርጥለታለን። ከሰርፌሱ ጋር መናበቡን ቼክ እናደርጋለን። ሌላኛው እዚህ ጋር ሰርፌስ መኖሩን እናያለን። ሰርፌስ አለው። በስሩ ደግሞ እነዚህ አሉ ማለት ነው። ዳተማችን ዴይላይት ከት እና ዴይላይት ፊል መኖራቸውን ይሄ ቦቶም ሊንክ መሆኑን ቼክ እናደርጋለን። ኢንኬዝ እነዚህ ባይኖሩ ለምሳሌ እነዚህ ቢጠፉ እነኚህ ደግሞ ቢጠፉ ለምሳሌ ሰርፌሳችን ላይ እዚች ጋር መጀመሪያ ማንን እናመጣለን? ዳተም ትሏን እናመጣለን። ዳተምን እናመጣና ከዛ በሱ ስር ደግሞ ማንን እናመጣለን? ዴይላይት ከት እና ዴይላይት ፊልን እናመጣቸዋለን ማለት ነው። ይሄ ከታችንን እና ፊላችንን ለመስራት የሚጠቅመን ነው። ይሄንን እናደርጋለን። መጨረሻ ላይ እዚህ ጋር ባውንደሪ መኖሩን ቼክ እናደርጋለን። ይሄን ካደረግን በኋላ ኮሪደራችንን ሪቢልድ እናደርገውና ሳምፕል ላይናችንን ክሊክ ካደረግን በኋላ ሳምፕል ሶርሱን እናየዋለን። ሳምፕል ሶርሱ ማለት ደግሞ ኮሪደራችን ከሳምፕል ላይኑ ጋር መናበቡን ለምሳሌ ይሄኛው እዚህ ጋር ሆኖ ቢሆን ኖሮ ላያነብልን ስለሚችል ይሄኛውን አድ አድርገን እዚህ ጋር እናስቀምጣለን ማለት ነው። በዚህ መልኩ ኮሪደራችንን ከሳምፕል ላይናችን ጋር እናናበበዋለን። በመቀጠል ማቴሪያል ኮምፒውት እናደርግለታለን ለሳምፕል ላይኑ ማለት ነው። ኮምፒውት ማቴሪያልስ እንለዋለን። አላይመንታችንን እንመርጥለታለን። አላይን ነው በዚህ ኬስ። ሳምፕል ላይናችንን እንመርጥለታለን። ኤስኤል ነው። ኦኬ እንለዋለን። እዚህ ጋር ሰርፌሳችን ይመጣል። ዳተማችን ደግሞ አለ ማለት ነው። ሰርፌስ ማለት ከፖይንት የፈጠርነው ሰርፌስ ነው። ዳተም ደግሞ ከኮሪደር የምንፈጥረው ሰርፌስ ነው ማለት ነው። እዚህ ጋር ሰርፌስ የምትለዋ እዚህ ጋር ክሊክ አድርገን የኛን ሰርፌስ እንመርጥለታለን። እዚህ ጋር አስተውሉ፣ ሰርፌሳችንን ነው የምንመርጥለት። ሁለት ሰርፌስ ስለሚኖረን አንደኛው ኖርማል ከፖይንት የፈጠርነው ሰርፌስ ነው። ሁለተኛው ደግሞ የኮሪደር ሰርፌሳችን ነው። ስለዚህ ኖርማል ሰርፌሳችንን እንመርጥለታለን። ሁለተኛው ዳተም ለሚለው ደግሞ ኮሪደር ሰርፌስ ነው የምንፈጥርለት። ለኮሪደር ራይት ክሊክ አድርገን ኮሪደራችንን ኮሪደር ሰርፌስ ፈጥረናል። እሱን ነው የምንመርጥለት። እዚህ ጋር እንዳታቀያየሩ። ኮሪደር ሰርፌስ መረጥንለት። አቬሬጅ ኢንድ ኤሪያ ነው እንትናችን። እዚህ ጋር ሶስት የቮሊዩም መስሪያ መንገዶች አሉ። አቬሬጅ ኢንድ ኤሪያ ብዙ ጊዜ ስለምንጠቀመው እሱን እንመርጥለታለን። እዚህ ጋር ከት ኤንድ ፊል ነው የሚለው። ኳንቲቲ ቴክ ኦፍ ከት ኤንድ ፊል ይላል። ኦኬ እንላለን።
ማቴሪያል ሊስት የምትለው ጋር ቼክ እናደርጋለን። ማቴሪያል ሊስት ነው። ግራውንድ ሪሙቭድ ማለት ከት ነው። ኤጂ ቢሎው ነው። ኮሪደራችን ደግሞ አባብ ነው። ግራውንድ ፊል ማለት ደግሞ ፊል ነው። ሰርፌሳችን አባብ ነው። ኮሪደራችን ደግሞ ቢሎው ነው። እነዚህኞቹን ስማቸውን መቀየር ካስፈለገ ይሄን አርዝወርክ እንለዋለን። ይሄንም ከት እንለዋለን። ከት እንለዋለን። ይሄኛውንም ደግሞ ፊል ብለን እንቀይራለን ማለት ነው። ማቴሪያልስ ኔማችንን ፊል ብለን እንቀይራለን። ኦኬ እንላለን። እናደርገዋለን። አላይመንቱን እንመርጣለን። ሳምፕል ላይን ግሩፕ እንመርጣለን። ማቴሪያሉንም አርዞርካል ስለሆነች አርዞርካል እንመርጣለን። ፎርማሊቲውን ደግሞ እዚህ ጋር እንመርጥለታለን። እሺ ከዛ እሱን መርጠን ስንጨርስ ክሪት ሪፖርት እንለዋለን። በዚህ መልክ የከትና ፊሉን ሪፖርት ያስቀምጣል ማለት ነው። ስቴሽኑን እዚህ ጋር ያስቀምጥልናል። ቀጥሎ ከት ኤሪያ ያስቀምጣል። ከት ቮሊዩም ያስቀምጣል። ሪዩዜብል ቮሊዩምን ያስቀምጣል። ፊል ኤሪያ ያስቀምጣል። ፊል ቮሊዩም ያስቀምጣል እያለ ሌሎችንም እዚህ ጋር በእያንዳንዱ ያስቀምጥልናል ማለት ነው። መጨረሻ ላይ ቶታሉን ያስቀምጥልናል። በዚህ መንገድ አርዝወርክ ኳንቲቲያችንን ማውጣት እንችላለን። ፊል እና ከታችንን ማለት ነው። በሚቀጥለው ደግሞ ፔመንት ቮሊዩም እንዴት እንደምናወጣ የምናይ ይሆናል ማለት ነው። አመሰግናለሁ።